ሰኔ 30 ለምን ይከበራል? ከቅዱስ ዮሐንስ መጥምቀ መለኮት ጋር በተገናኘ ቅዱስ ዮሐንስ መጥምቀ መለኮት የሚል ቅጽል የተሰጠው ታላቅ ቅዱስ ነው። ይህ ታላቅ ቅዱስ የነቢያት መደምደሚያ የሐዋርያት መጀመሪያ ነው። አባቱ ቄስ ነው፣ ዘካርያስ የተባለው ነው። ቄስ ዘካርያስ። እናቱ ከአሮን ወገን የነበረች ቅድስት ኤልሳቤጥ ናት። ይህ ዮሐንስ በጣም ድንቅ ነገሮች አሉት። ሲወለድ ሲጸነስ በመልአክ ብስራት ነው የተጸነሰው። ሲጸነስ አባቱ ምልክት ተሰጥቶት ዲዳ ሆነ። ሲወለድ አፉ ተከፈተ። በነገራችን ላይ መጨረሻ ላይ እመጣለሁ። ዘካርያስ አፉ የተከፈተው የተወለደ ቀን ነው ወይስ ሌላ ቀን? እሱን በኋላ ላይ በጣም ቁልፍ ነገር ስላለች እሷን እነግራችኋለሁ። መልካም። ስለዚህ ይህ ቅዱስ ዮሐንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚነግረን ከሴቶች ከተወለዱት ማንም እሱ አያክልም። ከሁሉ የሚያንሰው ግን እሱ ይበልጠዋል ብሎ ከሁሉ ያነሰው ምድር ባህበሰብ ወትውት የወስተ ሕዝብ የተባለ የተናቀ አምላክ ሲሆን ሳለ የባሪያውን መልክ ይዞ ብሎ ጳውሎስ ሐዋርያ በፊልጵስዩስ 2:8 የተናገረለት ኢየሱስ ክርስቶስ ራሱ ስለ ዮሐንስ ሲናገር እኔ አምላኩ ነኝ ነው። ከሁሉ የሚያንስ ይበልጠዋል ያለው ጌታችን ኢየሱስ ክርስቶስ አምላኩ እንደሆነ ለዮሐንስ እየነገረ ነው። ዮሐንስ ደግሞ የእሱ አጥማቂ ሆኖ እንደተመረጠ ነው። ምክንያቱም ሲያጠምቀው ራሱ ምን ብዬ ነው ማጠምቅ? እንዴት እኔ አንተ ልጠመቅ ይገባኛል እንጂ እንዴት ነው አንተን ማጠምቅ ቢለው ትህትናን ፈጽማት ጽድቅን ፈጽማት አለው። ታዲያስ ሌሎቹን በአንተ ስም አጠምቃለሁ፣ ለአንተ አዘጋጃለሁ፣ አንተን ምን ብዬ ነው ማጠምቅህ ብሎ ይጠይቀዋል። እንዲህ በል ወልዱ ለቡሩክ ከሳቴ ብርሃን ተሳሃለን እያልክ አጠምቀኝ፣ የቡሩክ ልጅ ብርሃን የምትገልጥ ይቅር በለኝ። በዚህ ያጠመቀው ሰኔ 30 ምንድን ነው የተደረገው ብለን ስንል ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። ሉቃስ በደንብ አድርጎ ይህንን ይጽፋል። ከአራቱ ወንጌላውያን ቅዱስ ሉቃስ የወንጌላዊ በረከት ይደርባችሁ፣ ሚስጥሩን የገለጸ አምላክ ለእናንተ የሚገለጽላችሁ፣ እመቤታችንን በመካከላችን ትሆንልን። መልአኩ ገብርኤል ነው ወደ ዘካርያስና ወደ ኤልሳቤጥ የመጣው። ወደ እናንተም መልአኩ ይምጣላችሁ። እንዲህም አለ ወይቤሎ መልአክ ኢትፍራህ ዘካርያስ እስመ ተሰማ ጸሎትከ ቅድመ እግዚአብሔር። ጸሎትህ በእግዚአብሔር ፊት ተሰምቷልና ዘካርያስ ኢትፍራህ አትፍራ አለው። ምክንያቱም ጸሎትን ተሰምቷል። ስለዚህ ኤልሳቤጥ ትወልድ ለከ ወልደ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። አሁን የዘካርያስ የኤልሳቤጥ ደስታ ነው። ከዘካርያስና ከኤልሳቤጥ በላይ የክርስቲያኖች ሁሉ እግዚአብሔር የሚያምኑ ሰዎች ሁሉ ደስታ ስለሆነ መልአኩ ይቀጥልና ምን ይላል? ለእሱም ይነግረዋል። ወይ ከውነከ ትፍሲተ ወሐሴተ ሐሴትና ደስታ ይሆንልሃል ይልና ከዛ ቀጥሎ ምን ይላል? ወብዙሃን ይትፌሱ በልደቱ ብዙዎች በዮሐንስ መወለድ ደስ ይላቸዋል። ብዙዎች ጥቂቶች አሉ እንዴ ደስ የማይላቸው? ብዙዎች ደስ ይላቸዋል አለ። ገብርኤል እኮ ነው የሚሰብከን። አሁን
ጥበቃው አይለያችሁ። አናንያ አዛርያ ሚሳኤልን ያዳነ እናንተንም ከክፉ ይሰውራችሁ። ለዘካርያስና ለኤልሳቤጥ መጥቶ ደስ የሚል ነገር ይነገራቸው፣ ደስ የሚል ነገር ይንገራችሁ መልአኩ እና ወብዙኃን ይትፌስሑ በልደቱ ብዙዎች ደስ ይላቸዋል በዮሐንስ መጥምቅ መወለድ እና ጥቂቶች ደስ የማይላቸው አሉ። እንደውም ብዙዎች ደስ ይላቸዋል አለ እንጂ ብዙነታችን ሲቆጥረን ሌሎች ደግሞ አሉ ብዙዎች ደስ የማይላቸው ቅዱሳንን የማይወዱ ነቢያት ሐዋርያትን የሚያቃልሉ አሉ እኮ ብዙ። እናንተ ግን አያችሁ ደስ ስለሚላችሁ ዛሬ ሰኔ 30 ተወለደ ብላችሁ ደስ ይላችኋል። እንዴት ታላቅ ቀን ነው!